በየዓመቱ ከ80 ሚሊዮን በላይ ቱሪስቶች የሚጎበኟት በወርቃማ የባህር ዳርቻዎች የተከበበች በዓለም ዝነኛ ህንጻዎች በደመቀ ባህል በጣፋጭ ምግቦችና በሚያስደንቅ የተፈጥሮ ውበት የሰዎችን ልብ የምትማርክ አንዲት ሀገር አለች። እሷም ስፔን ናት። በአንድ በኩል ዘመናዊ ከተማዎችን፣ በሌላ በኩል መቶዎች ዓመታትን ያስቆጠሩ ታሪካዊ ህንጻዎች መገኛ፣ የሜዲትራኒያን ባህር ውበት፣ የተራሮች ግርማና ፈጣን እንቅስቃሴ የተሞሉ ጎዳናዎቿ ይህችን አገር ከሌሎች ሀገሮች ይለያታል። ብዙዎች ለእረፍት ይመጣሉ፣ ሌሎች ደግሞ ለስራ፣ ለትምህርት ወይም ለመኖር ይመርጧታል። በዛሬው ጉዟችን ስለ ስፔን ውብ ከተሞች፣ ታሪካዊ ስፍራዎች፣ የተፈጥሮ ውበቶች፣ ባህልና የህዝቧ አኗኗር እንደዚሁም በዓለም ላይ በጣም ተፈላጊ የቱሪስት መዳረሻ ከሆኑት ሀገራት አንዷ የሆነችበትን ምክንያት እንደዚሁም ቁጥራቸው ብዙ ባይሆንም በስፔን ስለሚኖሩ ኢትዮጵያውያን የኑሮ ሁኔታም ጥቂት ነገር የምንነግራችሁናል። እዚህ ጋር ደግሞ ሳይረሳ ስፔን የ2026 የዓለም ዋንጫን ከፍ አድርጋ ማንሳቷን ተከትሎ በስፔን እግር ኳስ ማለት ምን ማለት ነው የሚለውንም በጥቂቱ የምንነግራችሁናል። በቀጥታ ጉዞ ወደ ስፔን። በደቡብ ምዕራብ አውሮፓ በኢቤሪያ ልሳነ ምድር ላይ የምትገኘው ስፔን በምስራቅና ደቡብ በኩል የሜዲትራኒያን ባህርን እየተንተራሰች ዓመቱን ሙሉ ማለት ይቻላል በፀሐይ ብርሃን የተባረከች ድንቅ አገር ናት። ዋና ከተማዋ ማድሪድ ስትሆን እጅግ ሞቅ ደመቅ ያለች ከተማ ናት። አብዛኞቹ የምዕራብ አውሮፓ ሀገራት በጭጋጋማና በበረዷማ አየር የሚታወቁ ቢሆንም ስፔን ግን በደመቀ ፀሐይና በሞቃታማ አየሯ ትለያለች። ከማድሪድ ውብና ታሪካዊ ጎዳናዎች እስከ ባርሴሎና ዘመናዊ ማሪናዎች፣ ከሰሜኑ አረንጓዴ ተራሮች የባስክ ክልል ውበቶች እስከ ደቡብ የኢንዳሎሪያ የወይራ ማሳዎችና ታሪካዊ ህንጻዎች ድረስ የትም ብትሄዱ አይናችሁን የሚማርክ የተፈጥሮና የሰው ልጅ ጥበብ ያጋጥማቸዋል። የስፔን ከተሞች ጥንታዊውን የታሪክ አሻራና ዘመናዊውን የአኗኗር ዘይቤ አዋህደው የያዙ በመሆናቸው በየመንገዱ የሚታዩት ህንጻዎችና አደባባዮች ራሳቸው ትልቅ የኪነ ህንጻ ሙዚየሞች ይመስላሉ። በተለይም እንደ ባርሴሎና፣ ቫሌንሺያና ማላጋ ያሉ የባህር ዳርቻ ከተሞች ለኑሮ እጅግ ማረፊያና መንፈስን የሚያድሱ ናቸው። የባህሩ ንፋስ፣ አሸዋማው ዳርቻና አረንጓዴው ተፈጥሮ ስፔንን በአውሮፓ ውስጥ ከሚገኙ ውብ መዳረሻዎች መካከል አንዱ ያደርጋታል። የስፔን ህዝቦች ለህይወት ያላቸው ፍቅርና ማህበራዊ ህይወታቸው እጅግ ልዩና የሚያስቀና ነው። እዚህ ሀገር ሰዓት ጠብቆ ለመሯሯጥ ወይም በጭንቀት ለመኖር ቦታ የለውም። የስፔን ህዝቦች ህይወትን በደስታና በፍቅር መኖርን ይመርጣሉ። ከሰዓት በኋላ ሴስታ በሚሉት ባህላቸው ከስራ ትንሽ ዞር ብለው ማረፍና መልካም ጊዜን ማሳለፍ የተለመደ ነው። ምሽት ላይ ደግሞ የከተማው ጎዳናዎች በሰዎች ይሞላሉ። ከወዳጅ ዘመድ ጋር ተሰብስቦ ታፓስ በመባል የሚታወቁትን ትንንሽና ጣፋጭ ምግቦችን እየበሉ ማውራት፣ ሳቅና ጨዋታን መለዋወጥ የስፔን የዘወትር የህይወት ዋና መገለጫዎች ናቸው። ሰዎቹም እጅግ ሞቅ ያሉ እንግዳ ተቀባይና ሁልጊዜም ፈገግታ ከፊታቸው የማይለይ ናቸው። የፍላሚንኮ ዳንሱ፣ የማዶሊን ሙዚቃውና በየዓመቱ በየከተሞቹ የሚከበሩት ደመቅ ያሉ በዓላቶች ሀገሪቷን ሁልጊዜ በደስታና በጥሩ ስሜት እንድትሞላ ያደርጓታል። የስፔን የምግብ ባህልም ቢሆን የራሱ የሆነ ትልቅ ታሪክ አለው። ፓኤያ የሚባለው የሩዝና የባህር ምግቦች ውህደት ለጤና ተስማሚና ጣፋጭ የሆኑ ምግቦችን እንድታገኙ ያደርጋቸዋል። ይህ ሁሉ ውበትና የደመቀ ህይወት ባላት ሀገር ውስጥ የኑሮ ውድነቱ ደግሞ እጅግ የተመጣጠነ መሆኑ ሌላው ትልቅ አጋጣሚ ነው። ስፔን በዩሮ የሚገበያይ ኢኮኖሚ አላት። ነገር ግን ከሌሎች የምዕራብ አውሮፓ ሀገራት እንደ ፈረንሳይ፣ ጀርመን ወይም እንግሊዝ ጋር ሲነጻጸር የስፔን የኑሮ ውድነት እጅግ ተመጣጣኝና ምክንያታዊ ነው ማለት ይቻላል። በስፔን ጥራት ያለው ምግብ፣ የህዝብ መጓጓዣ አገልግሎትና የመኖሪያ ቤት ኪራይ በተመጣጣኝ ዋጋ ማግኘት ይቻላል። በተለይም ከትልልቅ ከተሞች ወጣ ብለው ባሉ አካባቢዎች ኑሮ እጅግ ርካሽና ምቹ ነው ማለት ይቻላል። ጤና ጥበቃንና የትምህርት ስርዓትን በተመለከተ ሀገሪቷ ዘመናዊና የተቀናጀ አሰራር ያላት በመሆኑ ለስራ ለመማርም ሆነ ከቤተሰብ ጋር ለመኖር ለሚሄዱ ሰዎች እጅግ ምቹና አስተማማኝ አካባቢን ትፈጥራለች። የስራ ዕድሎችም ቢሆኑ በቱሪዝም፣ በእርሻ፣ በቴክኖሎጂና በአገልግሎት ዘርፎች ሰፊ በመሆናቸው ለጠንካራ ሰራተኛ በተለይ ደግሞ በሙያው ላይ በቂ ልምድ ላለው ሰው የተሻለ እድልን
ታድላለች። ታዲያ ወደ ስፔን መጥቶ ደግሞ ስለ እግር ኳስ አለማንሳት አይቻልም። ምክንያቱም እዚህ ሀገር እግር ኳስ ስፖርት ብቻ አይደለም፣ የልብ ምት ባህልና እምነትም ነው። ታዲያ በዘንድሮ የ2026 የዓለም ዋንጫም ቢሆን አሸናፊ በመሆን ዋንጫውን ከፍ አድርገው በማንሳት የስፔን ተጫዋቾች ህዝባቸውን አስደስተዋል፣ በእንባም አራጭተዋል። የስፔን ላሊጋም በዓለም ላይ ካሉ ታላላቅ ሊጎች አንዱ ሲሆን የሪያል ማድሪድ እና የባርሴሎና ኤል ክላሲኮ ጨዋታ በሚካሄድበት ቀን ሀገሪቷ በአንድ እግሯ ትቆማለች ማለት ይቻላል። በየካፌው በየቤቱና በየስታዲየም የሚፈጠረው ደስታና ስሜት ወደ ዓለም ይወስዳቸዋል። በሳንቲያጎ ቤርናባው በካምፕ ኑ ስታዲየሞች ውስጥ የሚፈጠረው የደጋፊዎች ጩኸት፣ ዜማና ስሜት በቃላት ለመግለጽ የሚከብድ ነው። እግር ኳስ የሚወድ ሰው ስፔን ውስጥ ሲኖር ህልሙ እንደተሳካና የደስታው ጥግ ላይ እንደደረሰም ይቆጠራል። በዚህች ውብና ፍቅር በተሞላባት ሀገር ውስጥ የኛም ወገኖች ኢትዮጵያውያን የራሳቸውን አሻራ አሳርፈዋል። በስፔን የሚኖሩ ኢትዮጵያውያን ቁጥራቸው እንደ ሌሎች የሰሜን አውሮፓ ሀገራት እጅግ በርካታ ቢሆንም እርስ በርስ የተቀራረቡ የተከባበሩና ሀገራቸውን በሚገባ የሚያስተዋውቁ ናቸው። በማድሪድና በባርሴሎና ከተሞች በሚገኙ የአበሻ ሬስቶራንቶችና የባህል ማዕከላት የኢትዮጵያን ቡና፣ እንጀራና ማህበራዊ እሴት ለስፔን ሕዝብ በማስተዋወቅ ባህላችንን እያስመሰከሩ ይገኛሉ። ስፔናውያንም ለኢትዮጵያ ረጅም የነጻነት ታሪክና ለታላላቅ የሩጫ አትሌቶቻችን ትልቅ አክብሮትና ፍቅር ስላላቸው ወገኖቻችንን በደስታና በፍቅር ተቀላቅለው ሰርተውና ተውበው ይኖራሉ። በአጠቃላይ ስፔን ሞቃታማ አየር፣ ጣፋጭ ምግብ፣ የደመቀ እግር ኳስ፣ የተመጣጠነ ኑሮና ፍቅር የተሞላበት ማህበራዊ ህይወት ለሚፈልግ ሰው ድንቅና ተመራጭ መኖሪያ ናት።